ሰላም ጤና ይስጥልን እንደምን አላችሁ? ዶክተር ሄብሮን ነኝ ከሄርትዌር ችልድረንስ ኤድ። ዛሬ ያለነው ከሄርትዌር ችልድረንስ ኤድ ጋር ስምምነት አድርገው ስራ ከጀመሩት ሆስፒታሎች ውስጥ አንዱ በሆነው በኢትዮ ኢስታንቡል አጠቃላይ ሆስፒታል ውስጥ ነው ያለነው። አጠገቤ ዶክተር ስነፀሐይ አለች። ሰላም ዶክተር እንደምን አለሽ? እግዚአብሔር ይመስገን አለን። እስቲ ዶክተር ለተመልካቾቻችን ራስሽን እስቲ ያጠር አድርገሽ አስተዋውቂኝ። ዶክተር ስነፀሐይ ጤናው እባላለሁ። በአሁኑ ሰዓት በኢትዮ ኢስታንቡል ጀነራል ሆስፒታል የህፃናት ስፔሻሊስት ሐኪም ሆኜ እየሰራሁ እገኛለሁ። እንደሚታወቀው ሄርትዌር ችልድረንስ ኤድ ከአፕሪል 20 እስከ ጁን 10 ድረስ 45 ቀናት የቆየ የካርዲያክ ካምፔይን አዘጋጅቶ ነበረ። በዚህም ደግሞ በዋነኝነት የተለያዩ ሆስፒታሎች ተሳትፈዋል። ከዚህም አንዱ ኢትዮ ኢስታንቡል አጠቃላይ ሆስፒታል ነው። እስቲ አንቺ እንደ አንድ ኢትዮ ኢስታንቡል አጠቃላይ ሆስፒታል ላይ እንደምትሰራ ዶክተር በዚህ ካምፔይን ላይ ምን ያህል ተሳትፎ ነበረሽ? ያለውም ስራ እንዴት ነበር? እንደሚታወቀው የልብ ቀዶ ጥገና ዘመቻ ሲካሄድ ከመጀመሪያው ከልየታው ጀምሮ በርከት ያሉ ስራዎች ይኖሩታል። ሄርትዌር ችልድረንስ ኤድ የልብ ህመም ያለባቸው ልጆች በወረፋቸው መሰረት ከኢትዮጵያ የልብ ማህበር ለይቶ ወደ ሆስፒታላችን ሲልክ እንደ ሆስፒታል ያደረግነው ነገር ምንድነው? ቲም ይዋቀራል። ይሄ ቲም ደግሞ የልብ ቀዶ ጥገና ሐኪም ያለበት፣ የህፃናት የልብ ስፔሻሊስት ሐኪም ያለበት፣ የልብ አኔስቴዚዮሎጂስት እንዲሁም የህፃናት ስፔሻሊስት ሐኪም ያለበት ቲም ነው። ሶ እነዚህ ህፃናት ሲመጡ የተለያዩ ምርመራዎች ይደረግላቸዋል። መጀመሪያ የልብ ህመሙ አይነቱ ምንድነው፣ ደረጃው ምንድነው፣ ሰርጀሪ መሰራት ይችላል አይችልም የሚለው በዚህ ቲም ምክክር ይደረግበታል። እነዚህ ልጆች ለሰርጀሪ መደረግ አለባቸው ተብሎ ሲወሰን ደግሞ ለሰርጀሪ ብቁ ለማድረግ የሚካሄዱ ምርመራዎች አሉ። ስለዚህ እነዚህ ህጻናት በምግብ እጥረት የተጎዱ ሊሆኑ ይችላሉ። ከልብ ህመሙ ጎን ለጎን ደግሞ ያለባቸው የጤና ችግር ሊኖር ይችላል። ስለዚህ የምግብ መድኃኒት እገዛ አድርገን ለሰርጀሪ ብቁ እንዲሆኑ ከሰርጀሪ በፊት ዝግጁ እናደርጋቸዋለን ማለት ነው። ስለዚህ እነዚህ ልጆች ሰርጀሪ እንዲሰራላቸው ወደ ሆስፒታል ከገቡ በኋላ ደግሞ በጽኑ ህሙማን ክፍል ቆይታ ይኖራቸዋል። በልብ ጽኑ ህሙማን ክፍል ከታከሙ በኋላ ደግሞ ወደ ህፃናት ተኝቶ ህክምና ክፍል ላይ መጥተው በቂ ህክምና ተደርጎላቸው ከሰርጀሪ በኋላ ሪከቨር ካደረጉ በኋላ ነው የምንሸኛቸው። ስለዚህ በዚህ ሁሉ ኮርስ ብዙ ቲም ተሳትፎ ያደርጋል። ከዛ ውስጥ ያው አንዷ ሐኪም ነበርኩ ማለት ነው። እሺ ዶክተር፣ በዘመቻው ሰሞን ስክሪን ሲደረጉ የነበሩት ህጻናት በአብዛኛው ወይም በተደጋጋሚ ስታያቸው የነበሩት ኬዞች ምን ነበሩ? እንደምናውቀው በጣም ብዙ አይነት የተፈጥሮ የልብ ክፍተት ችግሮች አሉ። የደም ስር በተፈጥሮ የሚመጣ የደም ስር ችግር አለ። በተፈጥሮ የሚመጣ የልብ ግድግዳ ችግሮች አሉ። የልብ በር ችግሮች አሉ። ሰው አብዛኛውን ጊዜ ልጆች ላይ የምናየው ወይም ደግሞ ስፔሻሊ ደግሞ በዚህ ዘመቻ የቀዶ ጥገና ህክምና ያገኙ ልጆች የልብ ግድግዳ ክፍተት የነበረባቸው ልጆች ናቸው። ሰው በሆስፒታላችንም የተቀበልናቸው አብዛኞቹ ልጆች ይህ ችግር የነበረባቸው ልጆች ናቸው። እሺ ዶክተር፣ ኢትዮ ኢስታንቡል አጠቃላይ ሆስፒታል ከኢንተርናሽናል ሜዲካል ፕሮፌሽናልስ ወይም ከጣሊያን ሀገር ከመጡ የህክምና ቡድኖች ጋር ስምምነት አድርጎ ከነሱ ጋርም ደግሞ የነበረው ኮላቦሬሽን እንዴት ነበረ? በተለየ መልኩ በዚህ ዘመቻ ላይ በአብዛኛው ስታዩ የነበረው የልብ ህመም አይነት ምን አይነት ነበር? እንደሚታወቀው በርካታ የሚባሉ የተፈጥሮ የልብ ክፍተት ችግሮች አሉ። ከልብ ግድግዳ ክፍተት ጋር የተያያዘ ከዋና የደም ስር ችግር ጋር የተያያዙ የልብ ክፍተቶች አሉ። የልብ የተፈጥሮ ችግሮች አሉ። እንዲሁም ደግሞ ልብ በር የምንለው ጋር የተያያዙ የልብ ችግሮች አሉ። ሰው አብዛኛው በዚህ ዘመቻ ላይ በሆስፒታላችን ህክምናውን ያገኙ ህጻናት በልብ ግድግዳ ክፍተት ችግር የተጠቁ ህጻናት ነበሩ። ሆኖም ግን በሆስፒታላችን ሌሎችም የደም ስር ችግር የነበረባቸው እንዲሁም ደግሞ የልብ በር ችግር የነበረባቸው ልጆች ህክምናውን አግኝተዋል። ግን እንዳልሽኝ አብዛኛው ስቲል የልብ ግድግዳ ክፍተት ችግር ነበር። ያው ሌላው ደግሞ ይሄን ዘመቻ ለየት የሚያደርገው ከኢንተርናሽናል ሜዲካል ቲም ወይም ደግሞ ከጣሊያን ሀገር የመጡ የህክምና ባለሙያዎችን ያሳተፈ ነበረ። ይህ ደግሞ ለየት ያደርገዋል ማለት ነው ዘመቻውን። እንዴት ነበር ያለው ሁኔታ? ከነሱ ጋር የነበራችሁ ስራ? ሆስፒታላችን ነፃ የልብ ቀዶ ጥገና ህክምና ሲሰጥ ያው የመጀመሪያው አይደለም። እንደሚታወቀው ከዚህ በፊት 114 ህጻናትን ነፃ የልብ ቀዶ ጥገና አድርጎላቸው ነበር። ይሄንን ዘመቻ ለየት የሚያደርገው አንደኛው በጣም በጥቂት ቀናት ውስጥ ብዙ ህጻናት አድሬስ የተደረገበት ይሄንን ህክምና አገልግሎት ያገኙበት ዘመቻ ነበር። ሌላው ደግሞ
ቀደም እንዳልሽው የበጎ ፈቃደኛ የሆኑ ከጣሊያን የመጡ ቲሞች የተሳተፉበት ነው። እነዚህ ከጣሊያን የመጡ በጎ ፈቃደኛ የጤና ባለሙያዎች ከ17 በላይ የሆኑ የጤና ባለሙያዎችን የያዘ ቲም ነበር። ይህ ቲም በዚህ 45 ቀን የዘመቻ ጊዜ ውስጥ በሁለት ዙር ነበር መጥቶ የነበረው። በሆስፒታላችን ብቻ ሳይሆን ሆስፒታላችን በሰራባቸው ሆስፒታላችን ኃላፊነቱን ወስዶ ብዙ ማቴሪያሎችን ሰፖርት አድርጎ ከአዲስ አበባ ውጭ በሰራባቸው ሆስፒታሎች ያ ማለት በጅጅጋ በጎንደር በነበረን ዘመቻ ላይ ተሳትፎ አድርገው ቅድም እንዳልኩሽ ይህንን በጥቂት ቀናት ውስጥ ብዙ ህጻናትን አገልግሎት እንድንሰጥ የተደረገበትን ዘመቻ በስኬት እንዲያልቅ የተቻላቸውን አበርክተዋል። በጣም የሚበረታታ ደስ የሚል ስራ ነው እየተሰራ ያለው። ይህ ብቻ አይደለም። ኢትዮ ኢስታንቡል አጠቃላይ ሆስፒታል በአዲስ አበባ በተለያዩ የመንግስት የሕክምና ማዕከላት እንዲሁም ደግሞ ከአዲስ አበባ ውጪ በተለያዩ የክልል ከተሞች የራሱን የሆኑ ቲሞች ልኮ ነበረ። እሱ ላይስ የነበረው ስራ ተሳትፎ እንዴት ነበር? ኢትዮ ኢስታንቡል ቅድም እንዳልነው በጣም ብዙ ልጆችን በጥቂት ቀናት ውስጥ አድሬስ ለማድረግ በአዲስ አበባ ባለው ሆስፒታሉ ብቻ መገደብ አልፈለገም። ኢትዮጵያ የባለሙያ ችግር የለባትም። በጣም ጥሩ ልብ ቀዶ ጥገና ሐኪሞች እንዲሁም አኔስቴዚዮሎጂስቶች፣ የህፃናት ሐኪሞች በአዲስ አበባ ብቻም ሳይሆን በተለያዩ የክልል ከተሞች ሪፈራል ሆስፒታሎች ላይ ይገኛሉ። ነገር ግን ባለሙያዎቹ ብቻ ናቸው እንጂ አብዛኛው ቦታ ላይ ቀዶ ጥገናውን ለመስራት የሚያስችል ሴታፕ የለም። ኢትዮ ኢስታንቡል ቀዶ ጥገናውን ለህፃናት ከመስጠት ጎን ለጎን ደግሞ ቀጣይነት እንዲኖረው ከአዲስ አበባ ውጭ ያሉ የሪፈራል ሆስፒታሎችን በተቻለ መጠን ለሰርጀሪ ብቁ ለማድረግ ቦታዎችን እያመቻቸ ነበር። በዚህ ዘመቻም አንድ የተጠቀመው ከዚህ በፊት በዘመቻ የልብ ቀዶ ጥገና ይሰራባቸው የነበሩ ቦታዎች በጅጅጋ ሪፈራል ሆስፒታል እንዲሁም በጅማ ዩኒቨርሲቲ ሆስፒታል እንዲሁም ደግሞ በዩኒቨርሲቲ ኦፍ ጎንደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል እዛው ያሉ ባለሙያዎችን እንዲሁም ከኢትዮ ኢስታንቡል እዚህ የልብ ቀዶ ጥገና ላይ የሚሳተፉ ባለሙያዎችን ይዞ በመሄድ ብዙ ህጻናትን ቀዶ ጥገና ሕክምና ባሉበት ቦታ እንዲያገኙ አስችሏል። ስለዚህ በዚህ ካምፔን በጅማ 13 ልጆችን ቀዶ ጥገና እንዲሰራላቸው ሆኗል። በጎንደር በነገራችን ላይ ዶክተር በጎንደር ከዚህ በፊት ምንም አይነት የልብ ቀዶ ጥገና ተደርጎ አያውቅም። ስለዚህ ይህንን ሰርጀሪ የልብ ቀዶ ጥገና ለማድረግ ብዙ እቃዎች ነበሯቸው፣ ግን ሴታፑ አልተስተካከለም ነበር። ስለዚህ ኢትዮ ኢስታንቡል የተቻለውን አቅም በመጠቀም ቦታውን ለሰርጀሪ ብቁ እንዲሆን አድርጎ ሰርጀሪውንም ሰርቶ ደግሞ አሳይቶ መጥቷል እና ለሆስፒታሉም ትልቅ ማይልስቶን ነው ብለን የምናስበው እንደ ሆስፒታል። ስለዚህ በጎንደር ኮምፕሬሄንሲቭ ሆስፒታል 23 ልጆች ናቸው ቀዶ ጥገና የተደረገላቸው። እንዲሁም ደግሞ በጅጅጋ 16 ህጻናት ይሄንን የነጻ የልብ ቀዶ ጥገና ሕክምና እንዲያገኙ ሆኗል እና በጣም ስኬታማ የሆነ ደስ የሚል ቆይታ ነበር በዚህ ዘመቻ የነበረው። ናት ኦንሊ በኢትዮ ኢስታንቡል ብቻ ሳይሆን በሌላ የክልል ከተሞች ላይም በነበረው ዘመቻ ማለት ነው። በጣም ደስ የሚል ስራ ነው የተሰራው። የቀላል ቁጥር አይደለም። የነዚህን ሁሉ ህጻናት ለቤተሰብ እፎይታ መሆን፣ እነዚህን ህጻናት ነገ በጣም ብዙ የሚጠብቃቸው ናቸው፣ ታዳጊ ናቸው፣ ለሀገር ለህዝብ የሚጠቅሙና እነዚህን ህጻናት መደገፍ መቻል በጣም የሚበረታታ ይበል የሚያሰኝ ስራ ነው። በተለይ ደግሞ ያሉበት ድረስ ሄዶ ምክንያቱም በትራንስፖርት ምክንያት እዚህ አዲስ አበባ ድረስ መጥተው ህክምና ማግኘት ላልቻሉ ቤተሰቦች ያሉበት ድረስ ህክምናውን እቃ ይዞ የሚያስፈልገውን ስታፍ ይዞ መሄዱ እራሱ በጣም ትልቅ የሚበረታታ ስራ ነው። ወደ ቁጥራዊ መረጃዎች እንምጣና በአጠቃላይ ኢትዮ ኢስታንቡል ሆስፒታል ለምን ያህል ልጆች ህክምናውን መስጠት ችሏል? ኢትዮ ኢስታንቡል ከጤና ሚኒስቴር ጋር ባደረገው ውል መሰረት 50 ልጆችን ቀዶ ጥገና እንዲያደርግ ተልዕኮ ተሰጥቶት ነበር። ሆኖም ግን በጣም ደስ በሚያሰኝ ሁላችንም ደስ የሚል ውጤት ያየንበት በ45 ቀን ውስጥ ኢትዮ ኢስታንቡል ጀነራል ሆስፒታል ከጤና ሚኒስቴር ጋር ባደረገው ስምምነት ለ50 ህጻናት የነጻ ቀዶ ህክምና አገልግሎት እንዲሰጥ ስምምነት ነበረ። ዘመቻው ከተጀመረ በኋላ ቅድም ባልሻቸው ጥሩ ጎኖች ከጣሊያን በመጡ የበጎ ፈቃደኛ ሐኪሞች ጋርም ከመምጣታቸው ጋር ተያይዞም እንዲሁም ደግሞ ሆስፒታላችን ከሌሎች የክልል ሪፈራል ሆስፒታሎች ጋር በነበረው ስምምነትና ባካሄደው ቀዶ ጥገና አጠቃላይ 132 ህጻናትን ነጻ የልብ ቀዶ ጥገና ማድረግ ችሏል። ይህ ቁጥርም ደግሞ 80ዎቹ በኢትዮ ኢስታንቡል አዲስ አበባ ባለው ኢትዮ ኢስታንቡል ሆስፒታል የተሰሩ ናቸው። 13ቱ በጅማ
ሆስፒታል የተሰሩ ናቸው። 23ቱ በጎንደር እንዲሁም 16 ደግሞ በጅጅጋ ሆስፒታል ለመስራት ችለናል። እሺ ዶክተር፣ እንግዲህ ትልቅ ዘመቻ ነው የተካሄደው። እነዚህን ህጻናት ደግሞ ሕክምና ካገኙ በኋላ ያላቸው ሁኔታ፣ የቤተሰቦቻቸው ሪያክሽን እንዴት ነበረ? እንዴት አየሽው? እነዚህ ልጆች የልብ ችግር አለባቸው ሲባሉ ኢቨን ቶንሲል አሟቸው ሲሄድ ሌላ ህጻናት ሊያሟቸው የሚችላቸው በጣም በርካታ የህጻናት ህመሞች አሉ። ግን ወደ ሆስፒታል ሲሄዱ ሁሉም ነገር ከልብ ችግሩ ጋር እየተያያዘባቸው ሌላ ተጓዳኝ የህፃናት ህመም እንኳን እየታከሙ አይደለም እና እነዚህ ልጆች ስናገኛቸው በስክሪኒንግ ፕሮሰሱ ላይም ሆስፒታልም ገብተው በነበራቸው ቆይታ ከልብ ጎን ለጎን በሆስፒታላችን ሲታይላቸው የነበሩት ተጓዳኝ የጤና ችግሮቻቸው ነበሩ። በጣም ብዙ ልጆች የቫይታሚን ዲ እጥረት ነበራቸው። በጣም ብዙ ልጆች የደም ማነስ ችግር፣ አብዛኛውም ደግሞ የአይረን እጥረት ችግር ነበራቸው። በጣም በርካታ ልጆች የሆርሞን ኢምባላንስ ወይ የሆርሞን ችግር ነበራቸው እና ይህ የሚያሳየው የልብ ችግሩ ብቻ ሳይሆን የሌላ የህፃናት ተጓዳኝ የጤና ችግሮችም በሌላ የህፃናት የጤና ችግሮችም እየተጎዱ ነበር እና ቀዶ ጥገናው ሲሰራ የልብ ችግራቸው ብቻ ሳይሆን ሌሎች ነገሮችም እየታከሙላቸው ስለነበረ አውትካሙ ከብዙ ነገር ነው። ልባቸው ሲታከም ሌላ የሰውነት አካላቸውም የታከመላቸው ነበር። ከህክምናው በኋላ በጣም ደስተኞች ነበሩ፣ ጤነኞች ነበሩ። ቤተሰቦቻቸውም ያው እንደሚታወቀው በቤት ውስጥ አንድ ህፃን ሲታመም ቤተሰብ ሙሉ ነው የሚታመመው፣ ሲድንም ደግሞ እንደዛ ነው። ስለዚህ ልባቸው ሲታከም ወይ ደግሞ ሌላ የጤና ተጓዳኝ የሆነ ነገራቸው ሲታከም ቤተሰቦቻቸውም በፋይናንሻል ሊሆን ይችላል፣ ሳይኮሎጂካል በጣም በብዙ ሁኔታ የተጎዱ ቤተሰቦቻቸው ሲስቁ ሲደሰቱ እንደማየት የሚያኮራ የሚያስደስት ነገር የለም እና ይህ ዘመቻ በነበረበት ሰዓት ሁሉ ስናየው የነበረው እሱን ነው። ታመው የነበሩ ሲያለቅሱ የነበሩ ቤተሰቦች በህክምናው ደስተኛ ሆነው ልጆቻቸው እየሳቁ አተነፋፈሳቸው ተስተካክሎላቸው እንቅልፋቸው በሚገባ ሲተኙ ማየት፣ ይህ ደስታ ደግሞ ለቤተሰብ ብቻ አይደለም ለኛ ለጤና ባለሙያዎችም ደግሞ ደስ የሚል እርካታ ያገኘንበት ነበር። እሺ መቼም ዶክተር በዚህ ካርዲያክ ሚሽን ላይ የተለያዩ የሆኑ አጋጣሚዎች ያጋጥሙሻል ብዬ ተስፋ አደርጋለሁ። እስቲ ከዚህ ላይ ደግሞ ለየት ያለ ታካሚ ወይም አጋጣሚ ምን አለ ያጋጠመሽ? እርግጥ ሚሽኑ በጣም ሰፊ ስለነበር በጣም ብዙ ደስ የሚሉ የማይረሱ አጋጣሚዎች ያየውበት ዘመቻ ነበር። ስትጠይቂኝ ግን ምናልባት ወደ አእምሮ የመጣችው አንድ ህፃን ናት። ከቆቦ አካባቢ ነበር የመጡት። የ7 ዓመት ህፃን ነበረች። ስትወለድ ጀምሮ የነበረ የልብ ችግር ነው ያለባት። የታወቀላት ኦልሞስት 1 ዓመት አካባቢ ነው። ይቺ ህፃን ከተወለደች ጀምሮ የነበረ ችግር ስለነበረ አብዛኛውን ጊዜ በተደጋጋሚ በኢንፌክሽንም በምግብ እጥረትም እየተባሉ ሆስፒታል ነው ቤታቸው እስከ ማለት የሚያስደርስ ነው። ከተወሰነ ጊዜ በኋላ ደግሞ ተመልሰው ለሆስፒታል የሚዳርግ ደግሞ ህመም አጋጥሟቸው ወደ ሆስፒታል ይሄዳሉ እና በዚህ መሀል እናቷም ስራዋ ተስተጓጉሎ በጣም ተቸግራ ነበረ። እናቷ መቸገር ብቻም ሳይሆን ህመሙ ምን እንደሆነ ለማህበረሰቡ በደንብ ግልጽ ስላልሆነ ይሄ ነገር ተላላፊ ሊሆን ይችላል፣ የኔም ልጆች እንደሷ ሊሆኑ ይችላሉ ብለው ኢቨን የልብ ችግር ነው እንኳን እያሉ እየነገሯቸው ልጆቻቸውን እንዳትጫወት አንዳንዴ እንኳን በሚኖራት ደህና በምትሆንበት ጊዜ ከልጆች ጋር እንዳትገናኝ በሰፈሩ በጣም ትገለል እንደነበረ እቺ ህፃን በህመሟ ምክንያት እንዲሁም ደግሞ በአካባቢው ባለ መገለል ምክንያት ከሌሎች ልጆች ጋር ህፃንነቷን እንዳትቦርቅ ሆነ ያደገች ልጅ ናትና ለረጅም ጊዜ ኢትዮጵያ የልብ ማህበር ወረፋ ስትጠብቅ የነበረች ልጅ ናትና ይህ ነፃ ህክምና ሲመጣ ስልክ ተደውሎላት ወደዚህ መታ ህክምናውን ካገኘች በኋላ ነው ይሄንን ያጫወተችኝና ሰርጀሪ ከተሰራላት በኋላ ይህ ተደጋጋሚ አማት የነበረው ሆስፒታል የምትገባበት የነበረው ነገር ሲቀርላት ሰዎቹም እዛ አካባቢ ያሉ ሰዎች የልብ ህመም ተላላፊ እንዳልሆነ እንዲሁም ደግሞ መታከም የሚችል እንደሆነ ከተረዱ በኋላ ያላትን ሪስፖንስ በክትትል በመጣችበት ጊዜ ስትነግረኝ ደስ የሚል ስሜት ነበር ያላት። እናቷ በጣም ጠንካራ ናት። ከዛ ሁሉ ቦታ ያንን ሁሉ መገለል ህፃኗን ለእንደዚህ አይነት ነፃ ህክምና እድል ሲገኝ ይዛት መታ እድሉን አግኝታ
ከእድሉ በኋላም ደግሞ እንደዚህ አይነት ውጤታማ የሆነ ሰርጀሪ ተሰርቶላት ኳሊቲ ኦፍ ላይፍ ተስተካክሎ የቤተሰቦቿም ኳሊቲ ኦፍ ላይፍ ተስተካክሎ ህፃኗም ደግሞ እየቦረቀች እንደማየት የሚያስደስት ነገር የለምና ይህ ከነበሩት ውስጥ የማይረሳኝ ነው። ግን በጣም በርካታ አጋጣሚዎች ነበሩና ደስ የሚል ቆይታ ነበር በዘመቻው ነበር። ኦኬ ዶክተር፣ ይህ ሚሽን ቀላል አይደለም። አንቺም እንደነገርሽን እንደምናየውም ከሆነ በጣም ትልቅ የሆነ ለውጥ ማምጣት የቻለ ሚሽን ነበረ። እነዚህ ህጻናት እድል አግኝተው መታከም ችለዋል። ደግሞም እንደነሱ አይነት ህጻናት አሉ፣ ብዙ ዌት ሊስት ላይ ያሉ፣ ወረፋ እየጠበቁ ያሉና ይሄ ሚሽን ቀጣይነት እንዲኖረው ምን ማድረግ አለብን? በጣም ጥሩ ዶክተር፣ ያው በዚህ ዘመቻ ያየነው በጣም ብዙ ልጆች ሲታከሙ ሲድኑ ነው። ይህን እንደማየት ቅድም እንዳልኩሽ የሚያስደስት ነገር የለም። ግን ደግሞ በአንጻሩ በዚህ የልብ ህመም እየተሰቃዩ ያሉ በየቀኑ በዓለም አቀፍ ደረጃ በተጠኑ ጥናቶች የሚያሳየው 1% ነው። ከተወለዱ 100 ህጻናት ውስጥ አንድ ልጅ የተፈጥሮ የልብ ችግር ይኖርበታል። ያ ማለት ምን ያህል ቫልዩ ምን ያህል ነምበሩ ምን ያህል ከፍ ያለ እንደሆነ የሚያሳይ ነውና ከስር እንደዚህ አይነት ነገሮች ቢሰሩም ግን at the same time ደግሞ ቁጥሩ እየጨመረ መሄድ ነው። በዚህ ላይ ደግሞ ከዚህ በፊት የነበረው የኢትዮጵያ የልብ ማህበር አሁን ላይ ወረፋ እየጠበቁ ያሉ በጣም በርካታ ልጆች አሉና እነዚህ ልጆች ካልደረስንላቸው በየቀኑ ደግሞ የሚወለዱ እየበዙ በሄደ ቁጥር ዌቲንግ ሊስቱ ደግሞ እየጨመረ ነው የሚሄደውና ይሄንን ደስታ ለማግኘት የነዛን ልጆች ስቃይ ለመቀነስ አሁንም ቢሆን በጣም በጥቂቱ ብቻም ሳይሆን አሁንም ቢሆን በርካታ እገዛዎች ያስፈልጋሉ ብዬ ነው የማስበው። ይሄንን ደግሞ ለመስራት አንድ ማህበር ብቻ ወይ አንድ ሆስፒታል ብቻ የሚሰራው አይደለም። በኢትዮጵያ ውስጥ ያሉ በጣም ብዙ የመንግስት ሆስፒታሎች አሉ። ቅድም እንዳልኩት በጣም ብዙ የኢትዮጵያ ባለሙያዎች ደግሞ አሉ። ስለዚህ እነዚህ ባለሙያዎች ባሉበት ቦታ የልብ ቀዶ ጥገና ሕክምና እንዲያካሂዱ ሴታፑን ማመቻቸት ያስፈልጋል። ልክ እንደ ሄርት ቱ ሄርት ችልድረንስ ኤድ አይነት ፋውንዴሽኖች ይሄንን ክፍተት ለመሙላት የተቋቋመ ፋውንዴሽን ነው። ስለዚህ እነዚህ አይነት ፋውንዴሽኖች ደግሞ በጣም መታገዝ አለባቸው። ምክንያቱም እንደ አንድ ሆስፒታል ይሄ ተቋም ቅድም እንዳልኩሽ 114 ህጻናትን በ2 ዓመት ውስጥ ነጻ ህክምና አድርጓል። ግን ደግሞ በ45 ቀን ውስጥ በዚህ የሄርት ቱ ሄርት ችልድረንስ ኤድ ፋውንዴሽን ምክንያት ደግሞ በሆስፒታላችን ብቻ 132 ልጆችን ማገዝ ችለናል። ይህ የሚያመለክተው እገዛው ካለ ማህበረሰብ ተሳትፎ እንደዚህ አይነት ፋውንዴሽኖችን ሰፖርት የሚያደርግ ከሆነ ባለሙያው አለ፣ ሴታፕ አለ። ስለዚህ በጣም ብዙ ልጆችን ማገዝ እንችላለን። ዌቲንግ ሊስቶችን ወይም ደግሞ ወረፋ የሚጠብቁ ህጻናትን ቀንሰን ከዛም በኋላ ከስር መታገዝ ይችላሉ ማለት ነውና አሁንም የምለው በጣም ብዙ ማህበረሰብ እንደዚህ አይነት በጎ ፈቃደኛ የሆኑ ፋውንዴሽኖችን ቢያግዝ ባለሙያ አለ፣ በጣም ሴታፑ አለ በመንግስት ግል ሆስፒታሎችም። ስለዚህ በጣም ብዙ ልጆችን መድረስ እንችላለን። እሺ ዶክተር ስነ በጣም እናመሰግናለን። ከአንቺ ጋር ስለነበረን ቆይታ ጥሩ የሆነ መግለጫ ነው የሰጠሽን። ቴንኪዩ፣ እናመሰግናለን። እሺ ተመልካቾቻችን እንደተመለከትነው ከሆነ ከዶክተር ስነ ፀሐይ ስለ ሄርት ቱ ሄርት ችልድረንስ ኤድ እንዲሁም በኢትዮ ኢስታንቡል አጠቃላይ ሆስፒታል ስለተሰራው ስራ ጥሩ የሆነ መረጃ አግኝታችኋል ብለን ተስፋ እናደርጋለን። እንደምታዩት ይሄ ዩቲዩብ ቻናላችን ነው። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ። እንዲሁም ደግሞ ይህንን በጎ ስራ ማገዝ የምትፈልጉ ባያችን ላይ ባለው የገንዘብ መስጫ አማራጭ መለገስ ትችላላችሁ። እባካችሁ እርዳታችሁ አይለየን። በጣም ብዙ የእናንተን እርዳታ የሚሹ የሚጠብቁ ወረፋ ላይ የሚጠብቁ ህጻናት አሉና እርዳታችሁ አይለየን ማለት እንፈልጋለን። እናመሰግናለን። ከሄርት ቱ ሄርት ችልድረንስ ኤድ ዶክተር ሄብሮን ነኝ።